በህይወታችሁ ሁሉም ነገር የተዘጋባችሁ መስሎ የተሰማችሁ ጊዜ አለ? ከዚህ በላይ ምን ይመጣል ብላችሁ ተስፋ የቆረጣችሁበትስ? እንግዲያውስ ዛሬ አንድ ታሪክ እነግራችኋለሁ። ይህ ታሪክ በምቹ አልጋ ላይ ሳይሆን በድንጋይ ወለል ላይ ተኝቶ ዓለምን ስለቀየረ ሰው ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ትልቁ እስር ቤት የት እንዳለ ስታውቁ ነፃነታችሁን ታገኛላችሁ። ህይወት በጣም የምትከብድባቸው ቀናት አሉ። ትሞክራለህ ግን ምንም አይሳካም። ታልማለህ ግን እውነታው ህልምህን ያጨልመዋል። ተስፋ ታደርጋለህ ግን ቀስ በቀስ ያ ተስፋ እየደበዘዘ ይሄዳል። ምናልባት አሁን በዚህ ሰዓት መንገድ የጠፋህ የደከመህ ወይም ደግሞ ማንም የማያይህ መስሎ ይሰማ ይሆናል። በእነዚያ አስቸጋሪ ጊዜያት አንድ አደገኛ ሐሳብ በአእምሮህ ይመላለሳል። ምናልባት የኔ ህይወት መጨረሻው ይህ ብቻ ይሆን? የዛሬው ታሪካችን የሚጀምረው እዚህ ቦታ ላይ ነው። በ1962 እንደ አውሮፓውያን አቆጣጠር ኔልሰን ማንዴላ የተባለ ሰው በቁጥጥር ስር ዋለ። ወንጀሉ ምን ነበር ካላችሁኝ፣ ስለ እኩልነት፣ ስለ ነፃነት ስለታገለ ወደ ሮበን አይላንድ እስር ቤት ተላከ። ይህ ቦታ የተሰራው የአካል ቅጣት ለማድረስ ብቻ አልነበረም፣ የሰውን መንፈስ ለመስበር እንጂ። የየቀን ውሎ የሚከተለውን ይመስል ነበር። በሚያቃጥል ፀሐይ ከባድ የጉልበት ሥራ መስራት፣ በቀዝቃዛ ወለል ላይ መተኛት። ነፃነት የለም፣ ድምፅ የለም፣ ተስፋ የለም። ዓመታት አለፉ። 1 ዓመት፣ 5 ዓመት፣ 10 ዓመት፣ ከዛም ቀጠለ። ማንም በዚህ ሁኔታ ውስጥ በአእምሮ ጤነኛ ሆኖ ይወጣል ብሎ አልገመተም ነበር። ይቅርና ዓለምን ይቀይራል ተብሎ ሊታሰብ። በዚህ አስቸጋሪ ወቅት ነበር ማንዴላ በጠባቡ ክፍል እስር ቤት ውስጥ ቆሞ ግድግዳዎቹን ትኩር ብሎ ሲመለከት አንድ የሚያስፈራ እውነት ተገለጠለት። እዚህ ልሞት እችላለሁ የሚል እውቅና የለም፣ ድል የለም፣ ነፃነት የለም፣ ዝምታ ብቻ። በዚያች ቅጽበት ግን አንድ ምርጫ ነበረው። እንደ እስር ቤቱ ፍላጎት መሰበር ወይም ከሁኔታው በላይ ጠንካራ ሆኖ መውጣት። ማንዴላ አብዛኛው ሰው የማይወስነውን ውሳኔ ወሰነ። እንዲህ አለ፣ አካሌን ሊቆጣጠሩት ይችላሉ፣ አእምሮዬን ግን በፍጹም። ሚስጥሩ ይህ ነበር። እንደ እስረኛ ከማሰብ ይልቅ እንደ መሪ ማሰብ ጀመረ። ጠላቶቹን ከመጥላት ይልቅ እነሱን ለመረዳት ራሱን አዘጋጀ። የታሰረባቸውን 27 ዓመታት እንደ ባከነ ጊዜ ከማየት ይልቅ የማይበገር ጥንካሬ መገንቢያ አደረጋቸው። አነበበ፣ አሰላሰለ፣ አደገ። ከ27 ዓመታት በኋላ ማንዴላ ከእስር ቤት ወጣ። በቁጭትና በበቀል ሳይሆን በኃይል፣ በግልጽ እይታና በዓላማ። ቀጥሎ ያደረገው ነገር ደግሞ ዓለምን አስገረመ። በቀል አልፈለገም፣ ይልቁንም ሀገሩን አንድ አደረገ። አንድ ቀን እንደምንም የማይቆጠር የነበረ ሰው በታሪክ ውስጥ እጅግ የተከበረ መሪ ሆነ። እዚህ ታሪክ ላይ ልታተኩሩበት የሚገባው እውነታ ይህ ነው። አሁን ያላችሁበት ሁኔታ ማንነታችሁን አይገልጽም። ፈተናችሁ መታወቂያችሁ አይደለም። የውድቀታችሁ መጨረሻ የትልቅነታችሁ መጀመሪያ ሊሆን ይችላል። እውነተኛው እስር ቤት ያለህበት ሁኔታ ሳይሆን አእምሮህ ነው። አእምሮህን መቆጣጠር ከቻልክ ማንኛውንም ነገር ማለፍ ትችላለህ። በሚቀጥለው ጊዜ ተስፋ የመቁረጥ ስሜት ሲመጣ ይህንን አስታውሱ። አንድ ሰው 27 ዓመታት በጨለማ ውስጥ አሳልፎ ዓለምን መለወጥ ከቻለ የተሟላ ሁኔታ እንዲፈጠር አትጠብቁ። አንድ ውሳኔ ብቻ ይበቃችኋል። ይህ ሁኔታ እንዲሰብረኝ አልፈቅድም በሉ። በመጨረሻም ይህ ታሪክ ካበረታታችሁ ላይክ፣ ሰብስክራይብ አድርጉ። ለምትወዱትና ብርታት ለሚያስፈልገው ሰው ሸር አድርጉት። ምክንያቱም አይታወቅም፣ ይህ ቪዲዮ የአንድን ሰው ሕይወት ሊቀይር ይችላል።